በጌታ በኢየሱስ ክርስቶስ ስም በዓለም ዙሪያ የምትገኙት የምታዩት ይሄን ቪዲዮ አታሳልፉ። እኔ ልንገራችሁ 2019 በክርስቶስ ኢየሱስ ስምና ስልጣን በችግር ውስጥ ያላችሁ ሰዎች፣ በጭንቀት ውስጥ ያላችሁ ሰዎች፣ በራብ ውስጥ ያላችሁ ሰዎች እኔ አንድ ነገር ልንገራችሁ። አሁን ከምሽቱ ያውላችሁ በኢትዮጵያ ከምሽቱ 7 ሰዓት ተኩል አይ ቲንክ 8 ሰዓት ነው። ድንገት ከፕሮግራም የመጣው መንገድ ላይ እንደዚህ ያወራው ነው ያለሁት። እኔ አንድ ነገር ልንገራችሁ አታሳልፉ። ቆይ በክርስቶስ ኢየሱስ ስም 2019 የማትፈልገው ነገር የማትወጂው ነገር ዋጋ የሚያስከፍል ነገር ዋጋ እየከፈላችሁ ያላችሁ ሰዎች በጌታ በኢየሱስ ስም ከዚህ ምሽት በኋላ እኔ አውጃለሁ። በእውነቴን ነው የምላችሁ፣ እምነታችሁ አርጋችሁ ሰጡ። እኔ ተመርክኬ ለአንድ ሰው አውጃለሁ። የማትወደው ነገር ዳግም ተመልሰ አታይም። መከራ ነው፣ ችግር ነው፣ ጉስቁልና ነው፣ ዋይታ ነው። ከዚህ ምሽት በኋላ በጌታ በኢየሱስ ስም ወጥቻለሁ። ከዚህ ቀን በኋላ ከማይመጥንበት መንደር ወጥቻለሁ። ከማይወድበት አካባቢ ትወጣላችሁ። እንደ ማይት እንደ ኔም ኦፍ ጂሰስ እናገርባችኋለሁ። ይሄ ምሽት ለብዙዎቻችሁ መውጣት ሆኖላችኋል፣ ዘጻት ሆኖላችኋል። እነግራችኋለሁ። ሕያው እግዚአብሔር ፊት ነው የምነግራችሁ። አይደገምም። መከራ አይደገምም። ጭንቀት አይደገምም። ሐዘን አይደገምም። ብቻኝነቱ አይደገምም። ዘጻት ሆኖልኛል። እንደ ማይት እንደ ኔም ኦፍ ጂሰስ ሆኖላችኋል። ለ20 ሰው ሼር አድርጉ። ሰላም